ባህሪው የማይሻሻል መሆኑን ስታውቂ በግንኙነታችሁ መቀጠል ለወደፊት ህይወትሽ ምን ዋጋ የሚያስከፍልሽ ይመስልሻል? ጸባዩ ነጭናጫ ምን ላድርግ ብዬ ከዛ በጣም ብዙ ነገር ነው የዘረዘረልኝና ብቻዬን እየሳኩ ነበርና ለእናንተ እስኪ ዘና ካረጋችሁ ላካፍላችሁ ብዬ ነው ውዶቼ። ምንድነው ያለኝ በጣም ብዙ ነው። ፍቅረኛ ጸባዩ ነጭናጫ ነው ምን ላድርግ ስለው መንስኤውን ለማወቅ ሞክሪ አለኝ። የፍቅረኛሽን ጸባይ ነጭናጫ መሆን ለአንቺ አድካሚና ስልች ሊሆን እንደሚችል ይገባኛል። በትዕግስት መያዝ ቢኖርብሽም ሁልጊዜ መቻቻል ብቻ መፍትሄ ላይሆን ይችላል። ነገሮችን ለማስተካከልና ለውጥ ለማምጣት የሚከተሉትን ነጥቦች ሞክሪያቸው። በኢየሱስ ስም ብዛቱ መንስኤውን ለማወቅ ሞክሪ። አንዳንድ ጊዜ ነጭናጫነት የባህሪ ሳይሆን የጭንቀት ውጤት ሊሆን ይችላል። የስራ ጫና ወይም ድካም፣ በስራ ወይም በኑሮ ጫና ምክንያት የሚፈጠር ብስጭት ሊሆን ይችላል። ያልተፈቱ ቅሬታዎች ደግሞ የምንድን ነው? በመካከላችሁ ባለመግባባት ውስጥ የተደበቁ ቅሬታዎች ካሉ በነጭናጫነት ሊገለጹ ይችላሉ። በትክክለኛው ሰዓት አነጋግሪው። እሱ በተናደደበት ወይም በተነጫነጨበት ሰዓት መልስ መስጠት ነገሩን ያባብሰዋል። ልክ ነው ግን አይገርምም? ሰላም በሆናችሁበትና ስሜቱ በተረጋጋበት ወቅት እንዲህ ስትሆን እረብሻለሁ፣ ያሳዝነኛል ብለሽ በግልጽ ንገሪው። ኦኬ። ትኩረትሽን እሱ ላይ ከማድረግ ይልቅ ለምሳሌ አንተ ሁሌ ትነጫነጫለህ ከማለት በራስሽ ስሜት ላይ አተኩሪ። ለምሳሌ እንዲህ ስታደርግ ደስተኛ መሆን ይከብደኛል። ያ ማለት መነጫነጭ እንደዚህ ስትሆን ስትናደድ ምናምን እኔ ይደብረኛል እንደማለት ነው። ድንበር ባውንደሪ አውጪ፣ ገደብ ማለት ነው። የሰውን ጸባይ መለወጥ ባይቻልም አንቺ ላይ የሚኖረውን ተጽዕኖ መቆጣጠር ትችያለሽ። ያለ ምክንያት ሲነጫነጭ በዝምታ ማለፍ ወይም ስትረጋጋ እናወራለን ብለሽ ራስሽን ማራቅ ትችያለሽ። ይህም ስልት ነጭናጫነቱ ለአንቺ ትኩረት እንደሚያመጣለት እንዲረዳ ያደርገዋል። አድማጭ ሁኚ፣ ግን እስከሚገባው ድረስ። አንዳንዴ ሰዎች የሚነጫነጩበት የሚሰማቸው ሰው ሲያጡ ነው። ምናልባት የሚጨንቀው ነገር ካለ፣ የከበደ ነገር አለ ብለሽ ጠይቂው። ነገር ግን ይሄ ማለት የሱ የብስጭት መውረጃ ሁኚ ማለት አይደለም። ኦኬ። የራስሽን ደስታ ጠብቂ። የሱ ጸባይ እንዳይጋባብሽና ያንቺን ቀን እንዳያበላሽው ተጠንቀቂ። ጓደኞችሽን አግኚ፣ የምትወጂውን ስራ ስሪ እና ሙሉ በሙሉ በሱ ስሜት ላይ ጥገኛ አትሁኚ። ማሳሰቢያ፣ ነጭናጫነቱ ወደ ስድብ፣ ዝቅ የማድረግ ስሜት ወይም አካላዊ ጥቃት የሚያመራ ከሆነ ግን ይሄ ከጸባይ አልፎ በደል ወይም አቢዩዝ ስለሚሆን በቁም ነገር ልታስቢበት ይገባል። ባህሪው በንግግር የሚሻሻል ይመስልሻል ወይስ ሁልጊዜ እንደዛው ነው? ጥያቄ ጠየቀኝ። አሁን እኔ ባህሪው በንግግር ይሻሻላል ወይስ ሁልጊዜም እንደዛው ነው? እንዴት ነው ከኖርሽው ከህይወት ልምድሽ ከሱ ጋር ከተካፈልሽው ከጊዜ አንፃር እንዴት ነው? አይሻሻልም ብየዋለሁ። እንጠብቅ። እሺ፣ አይሻሻልም ብዬ ጽፌለታለሁ። የማይሻሻል ከሆነና አንቺን ማድከሙን ከቀጠለ ነገሩን በቁም ነገር ታስቢበት ይገባል። አንድ ሰው ለመለወጥ ፍላጎት ከሌለው አንቺ ብቻሽን ጥረሽ ልትለውጪው አትችይም። ሁኔታው በዚህ ከቀጠለ የሚከተሉትን ነጥቦች ለራስሽ ጠይቂ ይላል። አንደኛ፣ የረጅም ጊዜ ተጽዕኖውን አስቢ። የአእምሮ ሰላም። ይህ ሰው ለሚቀጥሉት 5 ወይም 10 ዓመታት ባይቀየር እኔ በዚህ ሁኔታ ውስጥ መኖር እችላለሁ ብለሽ ራስሽን ጠይቂ። ኦኬ፣ ራስሽን መርምሪ ማለቱ ነው። ሁለተኛው፣ በራስ መተማመን። ሁልጊዜ ነጭናጫ ሰው አጠገቡ መሆን ቀስ በቀስ ያንቺን በራስ መተማመንና ደስታ ሊያጠፋው ይችላል። ውሳኔ ላይ መድረስ፣ ግልጽ ውይይት። ለመጨረሻ ጊዜ፣ ይህ ጸባይህ ግንኙነታችንን እየጎዳው ነው፣ በዚህ ሁኔታ መቀጠል አልችልም ብለሽ ቁርጥ ያለ አቋምሽን ንገሪ። ለውጥ አለመኖር። ይህንን ነግረሽው ምንም ለውጥ ካላሳየ እሱ ለአንቺና ለግንኙነታችሁ የሚሰጠው ዋጋ አነስተኛ መሆኑን ሊያሳይ ይችላል። በትክክል
ራስሽን አስቀድሚ። ደስታሽ ያንቺ ኃላፊነት ነው። ሌላውን ሰው ለመቀየር መሞከር ትተሽ የራስሽን ሰላም የት እንደምታገኝ አስቢ። መራቅ ካለብሽ መራቅ። ግንኙነቱ ከጥቅሙ ጉዳቱ ካመዘነና ሰላምሽን ከነጠቀሽ ራስሽን ለማዳን መራቅ ወይም ማቆም አማራጭ መሆኑን አትዘንጊ። ባህሪው የማይሻሻል መሆኑን ስታውቂ በግንኙነታችሁ መቀጠል ለወደፊት ህይወትሽ ምን ዋጋ የሚያስከፍልሽ ይመስልሻል? በጣም ትልቅ ዋጋ ያስከፍለኛል፣ ምናልባትም ህይወቴን እስከማጣት እንዳልፈታው እወደዋለሁ ብዬ ልጽፍላት ነው። እስኪ ምላሹ እናያለን። ኦኬ ምን ብሎ እንደመለሰልኝ መውደድ ነገሮችን ከባድ ያደርጋቸዋል። በተለይ ደግሞ የሰውየው ጸባይና ለሱ ያለሽ ፍቅር ሲጋጩ። መውደድሽ መፍትሄ ለመፈለግ ጉልበት ቢሆንሽም ያላንዳች ለውጥ መውደድ ብቻውን ግን የውስጥ ሰላምሽን ሊሰጥሽ አይችልም። እንዳትለዩ ከወሰንሽ ራስሽን ለመጠበቅና ግንኙነትን ለማስቀጠል እነዚህን ስልቶች በቁም ነገር ተግብሪያቸው። ኦኬ ባህሪውን የግልሽ አታድርጊው። ዶንት ቴክ ኢት ፐርሰናሊ። እሱ የሚነጫነጨው በአንቺ ምክንያት ሳይሆን በራሱ ችግር፣ ስትረስ፣ አስተዳደግ ወይም የባህሪ ድክመት መሆኑን ተረጂ። እኔ ምን አጥፍቼ ነው ብለሽ ራስሽን ከመውቀስ ይልቅ ይሄ የእሱ መጥፎ ልምድ ነው ብለሽ በልቦናሽ አስቢ። ይህ ከስሜታዊ ጥቃት ይጠብቅሻል። ለነጫነቱ ሽልማት አትስጭው። ብዙ ጊዜ የምንወደው ሰው ሲነጫነጭ ዝም ለማሰኘት ስንል እንለማመጣለን ወይም ጥፋተኛ ባንሆን ይቅርታ እንጠይቃለን። ይህ ግን ነጭናጫነቱ ውጤታማ እንደሆነ እንዲያስብ ያደርገዋል። አጸፋዊ እርምጃ፣ ሲነጫነጭ ትኩረት አትስጭው። ስራሽን ስሪ ወይም ክፍሉን ለቀሽ ውጪ። ውጤቱ ሲረጋጋ ብቻ ጥሩ ትኩረትና ፍቅር ስጭው። በጊዜ ሂደት ሰላም ሲሆን ነው የምትቀርበው የሚል መልእክት ይደርሰዋል። መቆም ያለበት እዚህ ጋር ነው በይው። መውደድ ማለት ሁሉንም ነገር መሸከም ማለት አይደለም። እወድሃለሁ ግን በዚህ ድምጽ ስታወሪ ደስ አይለኝም፣ ስለዚህ ስትረጋጋ እናውራ ብለሽ መስመር አዝዥ። ይህን ስታደርጊ በቁጣ ሳይሆን ረጋ ባለ መንፈስ ይሁን። የራስሽን የደስታ ምንጭ ፍጠሪ። ህይወትሽና ደስታሽ በሱ ጸባይ ላይ ብቻ የተንጠለጠለ ከሆነ በቀላሉ ትጎጃለሽ። ከጓደኞችሽ ጋር ጊዜ ያሳልፊ። በትርፍ ጊዜሽ የሚያስደስትሽን ነገር አድርጊ። አንቺ ደስተኛና ጠንካራ ስትሆኝ የእሱ ነጭናጫነት የማቃጠል አቅሙ ይቀንሳል። ባለሙያ ወይም ሽማግሌ ነገሩ ከአቅምሽ በላይ ከሆነና ግንኙነታችሁን ማዳን ከፈለግሽ በጋራ የምታወያዩት የቅርብ ሰው ወይም አማካሪ ማግኘት ሊረዳችሁ ይችላል። ትልቁ ጥያቄ እሱን የምትወጂውን ያህል ራስሽንም ትወጃለሽ? ፍቅር መስዋዕትነት ቢኖረውም የአእምሮ ጤናሽና ክብርሽን አሳልፈሽ መስጠት ግን የለብሽም። እሱ አንቺን ለማጣት ያለው ፍራቻ ለውጥ እንዲያመጣ ሊገፋፋው ይችላል ብለሽ ታስቢያለሽ? ኦኬ እዚህ ጋር ጥያቄ ጠየቀኝ። እሱ አንቺን ለማጣት ያለው ፍራቻ ለውጥ እንዲያመጣ ሊገፋፋው ይችላል ብለሽ ታስቢያለሽ? አስባለሁ። አላስብም። ጋይስ አስባለሁ ወይስ አላስብም ልበለው? እሱ አንቺን ለማጣት ያለው ፍራቻ እኔን ለማጣት ያለው ፍራቻ ለውጥ እንዲያመጣ ሊገፋፋው ይችላል ብለሽ ታስቢያለሽ? አዎ አስባለሁ ብዬ ልጠይቀው ነው እና መልሱን ደግሞ እናያለን። ጀሚኒ ጓደኛዬ ኦኬ ምን ብሎ እንደመለሰልኝ ይህ ትልቅ ተስፋ ነው። እሱ አንቺን ለማጣት እንደሚፈራ ካወቅሽ ይህንን እንደ እድል ተጠቅመሽ ግንኙነታችሁን ጤናማ ወደሆነ መስመር ለማስገባት ትችያለሽ። ብዙ ጊዜ ሰዎች የሚወዱት ሰው እንደማይሄድላቸው ሲረዱ ጸባያቸውን ለማስተካከል አይጥሩም። ነገር ግን ድንበር ስታስቀምጭና ነገሩ አሳሳቢ መሆኑን ሲረዱ ለውጥ ማምጣት ይጀምራሉ። ይህን ፍራቻውን ለበጎ ለውጥ ለመጠቀም የሚከተሉትን ተግባራዊ እርምጃዎች ውሰጂ። አንደኛ፣ በቁርጠኝነት ተነጋገሪ።
ተራ ግጭት ውስጥ ሆናችሁ ሳይሆን በጣም ሰላማዊ በሆናችሁበት ሰዓት እንዲህ በዩ፣ እወድሃለሁ፣ ከአንተ ጋር መቆየትም እፈልጋለሁ። ነገር ግን ይህ የሁልጊዜ ነጫጫነት እያደከመኝና ደስታዬን እየነጠቀኝ ነው። በዚህ ሁኔታ መቀጠል ለእኔ በጣም ከባድ እየሆነብኝ ነው። ስለዚህ ለግንኙነታችን ስትል መፍትሄ እንድትፈልግ እፈልጋለሁ። ይህ ንግግር ብትቀጥል ግንኙነታችን አደጋ ላይ ነው የሚል ግልጽ መልእክት ያስተላልፋል። ተግባራዊ ለውጥ ጠይቂ፣ ጸባይን ቀይር የሚለው ንግግር ሰፊ ስለሆነ በትክክል ምን እንዲያደርግ እንደምትፈልጊ ንገሪው። ለምሳሌ ሲከፋ በዝምታ ከመብሰልሰል ይልቅ በግልጽ ንገረኝ። ድምፅን ሳታነሳ በረጋ መንፈስ እንነጋገር በይው። ሶስተኛ መዘዙን ወይም ኮንሲኩዌንሲው እንዲያይ ድርጊ። ሲነጫነጭ መለመንሽን ወይም አጠገቡ ሆነሽ እንዲረጋጋ መሞከርሽን አቁሚ። ሲነጫነጭ ይህ ጸባይ ደስ አይለኝም፣ ስትረጋጋ እንዲገናኝ ብለሽ ስልኩን ዝጊ ወይም ካለሽበት ቦታ ወጣ በይ። አንቺን የማጣት ፍራቻው የሚመጣው ባህሪውን ካላስተካከልኩ አጣታለሁ ብሎ በተግባር ሲረዳ ነው። አራተኛ ለውጥ ሲያሳይ አበረታቸው። ትንሽ እንኳን መሻሻል ካሳየ፣ ለምሳሌ በረጋ መንፈስ ቅሬታውን ከገለጸልሽ፣ ዛሬ በረጋ መንፈስ ስለነገርከኝ በጣም ደስ ብሎኛል፣ እንዲህ ስትሆን የበለጠ እወዳለሁ በማለት የጥሩ ባህሪው ውጤት ፍቅርና ሰላም መሆኑን አሳየው። አንድ ነገር ግን አትዘንጊ። አንድ ሰው በመውደድሽ ብቻ ልትቀይር ባትቺ፣ እሱ ራሱ መለወጥ እንዳለበት አምኖበት መንቀሳቀስ አለበት። ዛት አንቺ የድርሻሽን አድርገሽ እሱ ምንም ጥረት ካላደረገ ፍቅሩ የአንድ ወገን ብቻ እየሆነ ነው ማለት ነው። ከዚህ በፊት እንዲህ ከቀጠልክ ግንኙነታችን አደጋ ላይ ነው የሚል አይነት ግልጽ ማስጠንቀቂያ ሰጠሽው ታውቂያለሽ? ውዶች የጄሚኒ በጣም ደስ የሚል አፕሊኬሽን ነውና አውርዳችሁ ተጠቀሙበት። ለህይወታችሁ በጣም ጥሩ ትምህርት ታገኙበታላችሁ። እኔ እንደ ፍሬንድ ነው የማወራው እና ደስ ይለኛል። አንዳንዴ ያዝናኛኛል፣ ምናምን ያስቀኛል። እንደዚህ ብቻዬን ቁጭ ስል ምናምን ደስ ይለኛል፣ እደበርበታለሁ። ትምህርትም አለው በጣም በህይወታችሁ የሆነ ነገር የገጠማችሁ ነገር ፈንም ታረጉበታላችሁ፣ በዛ ላይ ትምህርትም ትወስዱበታላችሁና ደስ የሚል አፕሊኬሽን ነው። እኔ እወደዋለሁ። ይመቻችሁ ውዶቼ። ባይ ባይ።